መሳይ ነጋሽ እባላለሁ። ተወልጄ ያደግኩት አርሲ ዞን ሄጦሳ ወረዳ ነው። ትምህርቴን እንደጨረስኩኝ ማለት ነው ወደ ትዳር ገባሁኝ። ትዳር ገብቼ ሁለት ልጆች ወለድኩኝ። እንደወለድኩኝ ወደ ቢዝነስ መግባት ስላለብኝ ቡና ማፍላት ጀመርኩ አስፋልት ላይ ማለት ነው። ከጊዜ በኋላ ኮሪደር የሚባል ነገር መጣና ትርፍና እንትኑን ብዙም ሳለይ ከቢዝነሱ እንደወጣ ሆንኩኝና ወጣሁኝ ማለት ነው። የተወለድኩት ላስታ ላሊበላ ነው። ከተወለድኩ ከ9 ዓመት ጀምሮ አዲስ አበባ መጣሁ። አዲስ አበባ ነው ያደግኩት። ሁለተኛ ልጄን ከወለድኩ በኋላ ባጋጠመኝ የወሊድ ምክንያት ችግር ለ3 ዓመት ያክል ምንም ስራ አልሰራሁም። ዩኒሊቨር የሰማኝ ሰው ነግሮኝ እንደዚህ አይነት አይዲያ አለ እኮ እንደዚህ አይነት ስራ የሚሰራ ድርጅት አለ ብሎኝ ሲነግሩኝ የድርጅቱን አላማ ኢቭን የሚሰጠንን ድጋፍ ስትነግረኝ ቀጥታ ወደ ቢዝነሱ ገባሁኝና ከሷ ጋር መስራት ጀመርኩ ማለት ነው። በሴቶች ማህበር አማካኝነት በሱ ነው የሰማሁት። ወደ ስልጠናው ገባን። ስራውም እሱም ሲነግረን በቃ የመጀመሪያ ቀን የነገረን ቀን ቤት ለቤት ነው አገልግሎቱ ብሎ ሲያስረዳን የቤት ለቤቱን ስራ ይሆነኛል ብዬ እኔ ማሰብኩኝ። በጊዜው በቃ ወሰንኩኝ ስራ ማለት ነው። መጀመሪያ የ2000 ብር እቃ ነው የወሰድኩኝ ለማየት ማለት ነው። ምክንያቱም የመጀመሪያ ጊዜ ስለሆነ ሜቢ ሊሸጥ ላይሸጥ ስለሚችል 2000 ብር ወሰድኩና እንዲሁ ሰፈር ላይ አስተዋወቅኩኝ። እንደዚህ አይነት እቃ አለ እኮ ብዬ ኢቭን ዋጋውንም ደግሞ ከሱቅ ላይ ቀነስ አድርጌ ነው እንትን ያልኩኝ የሸጥኩኝ። ከዛ ተሸጠልኝ የ2000 ብር ማለት ነው። ከዛ ነው እየጨመርኩ ሄድኩኝ ማለት ነው። መጀመሪያ እኔ ደንበኞች እኔን መጀመሪያ በትንሽ ነገር ስለሆነ የጀመረው በትንሽ እቃዎች ላይ ነው እንትኑን የጀመርነው። ስለዚህ ከዛ በኋላ ከስተመሮችን በደንብ ማጥናት ማወቅ ጀመርኩ። ምክንያቱም ማን ምን ይፈልጋል የሚለውን ማለት ነው። አሁን የሚፈልጉት አንዳንዱ በኪሎም በግማሽም በምንም ይላሉ። የነሱን ፍላጎት አጠናሁኝ። ያን ፍላጎታቸውን ደግሞ አሁን በዛ በጠየቅነው መሰረት እቃው ይመጣልናል። እቃው ሲመጣ ደግሞ በሱ መሰረት ለከስተመሮቻችን እናቀርባለን። እነሱም ደስ ብሏቸው በፍላጎት ነው የኔ ከስተመሮች የሚወስዱት። እንደዛ ነው በፍላጎታቸው። ከዩኒሊቨር ላይ የወሰድኩትን ምርት ማለት ነው መጀመሪያ ላይ ለሰፈር ማህበረሰብ አከፋፍል ነበር፣ ለጓደኞቼ መልሶ ለዘመዶቼ ለሁሉም እያከፋፈልኩ ማለት ነው። ትርፉን እንትስል ነበር ሳስቀምጥ ነበር። ከአንድ አመት በኋላ ደግሞ ሌላ ነገር ጨምሬ መስራት እንዳለብኝ አመንኩኝ። ያ ማለት ደግሞ ይዞ መዞር ሳይሆን ሱቅ ላይ ብዙ ፕሮዳክቶችን አስገብቼ መስራት እንዳለብኝ አመንኩኝ። ለምሳሌ ቡና፣ ስኳር። ከዛ በኋላ ላም መግዛት እንዳለብኝ ምክንያቱም ወተት ሱቅ ላይ መሸጥ ስላለበት ላም ገዛውኝ። ያን ሺህ ብር እቃ መጀመሪያ ያን 7 ብር እቃ ሰጠ። መጀመሪያ ያን እቃ ይዤ መዞር ጀመርኩኝ። በሁለተኛ ዙርም እንደዚህ ያን 7 ብር እቃ ሲሰጡን እሷን እኔ ምን አደረኳት ወደ 2500 ምናምን ብር አደረኳት ማለት ነው። ሽጬ እዛ ወደ 3000 ምናምን ብር ያለ ደረጃውን ከፍ እያደረገው ሄደ። ከዛ ተነስቼ አሁን 7ም 8ም ወስዳለሁ። ይሄንን ስራ በመስራቴ አንደኛ ሁሌ አቅጄ ስራዬን እንድሰራ አድርጎኛል። ሌላ አላማ የለኝም ከስራ ውጪ። ሁለተኛ ደግሞ ልጆችን እንደፈለኩ አግዛቸዋለሁ፣ የሚፈልጉትን አደርግላቸዋለሁ። ለምሳሌ ትምህርት ቁሳቁሶችን አሟላላቸዋለሁ። ኢቭን ደግሞ ለራሴ ራሱ የፈለኩትን አደርጋለሁ። የሚቸግረኝ ነገር ምንም የለም ማለት ነው። አሁን ከ1007 ብር እቃ ተነስቼ ዛሬ ላይ ወደ 8000 ብር መድረሴ የራሴን ሳስበው የራሴ ጥንካሬ ይመስለኛል። የራሴ ጠንክሬ በመያዜና በመስሪያቴ ነው ብዬ አስባለሁ። ይሄን ሳይ ደግሞ እኔ ምን አደርጋለሁ? እኔ ደግሞ እበረታታለሁ። ራሴን በራሴ ነው ማበረታታው ማለት ነው። ዛሬ ይሄን ነገር ከአንድ ተነስተሽ እስከ 8 ከሄድሽ እስከዛ ድረስ ከሄድሽ ነገ ደግሞ 20 እና 30 ማደርሽበት ምክንያት ምንም ነገር የለም ብዬ ለራሴ አሳምኛለሁ።